ሰልጥነህ ነው የመጣ አንተ ጨርሰህ አያስፈልግም። ታውቃላችሁ የስንፍና መድረሳ አለ በታሪክ ላይ የስንፍና መድረሳ ይባላል። አንድ የስንፍና ሼክ ነበሩ። ሰዎች ነው ስንፍናን የሚማሩባቸው። አልከሰል አህላ ሚን አልአስል ይላሉ ሰውየው። ስንፍና ከማር ይጣፍጣል። ፈኢን ለም ቱሰድቅ ፈስአል ሚን አልበሰል ይባላል። እና አንዱ ተማሪ ስንፍና ለመማር እሳቸው ጋር ሲሄድ ትምህርት ከመጀመራችን በፊት እዛች በቅል የተሰቀለች ወተት አለች፣ እሷን አውርድና እንጠጣና ትምህርቱን እንጀምራለን አሉት። እዛው ተቀመጠበት ብሎ ከዘራቸውን አንስቶ ስቅሏን ሲያወርዳት ተሰበረች። አንተ ጨርሰህ አያስፈልግም። መጀመሪያ ሰልጥነህ ነው የመጣኸው፣ ምንም አያስፈልግም። ከምላስታችሁ ወሳኝ ምክሮች በስደት ላሉ እህቶች፣ አንደኛ የዋህነትን አታብዙ። እህቶች የዋህነታችሁ ጥሩ ሆኖ ሳለ ከልኩ በላይ ሲሆን ግን ይጎዳል። ሁሉም ነገር ላይ የዋህ አትሆኑ። ለምን እንዴት ማለት ያለባቸው ነገር ላይ ለምን በሉ። ብልሆች፣ ብልቶች፣ አስተዋዮች ሆኑ። የማንም መጠቀሚያ ዕቃ አትሆኑ። በስብዕናዋ ጠንከር ያለች ቆፍጠን ያለች የመጣላትን ነገር ዝም ብላ የማትቀበል ለምን ብላ የምትጠይቅ ጠቃሚ ከሆነ የምትቀበል ይሉኝታ አጥቅቷት ጎጂን ነገር የማትቀበል። ሁለተኛ ሁሉንም አትመኑ። ሁሉንም በማመናችሁ ያጣችሁት ነገር የለም፣ የተጎዳችሁት ነገር የለም። እርግጠኝነት ይኖራል። ጥርጣሬም አታብዙ። ግን ሁሉንም አትመኑ። ልቅ በሆነ እምነት ስንት ነገሮቻቸውን ያጧሉ መሰላችሁ? በተለያዩ ሽፋን በተለያዩ ካባ የሚንቀሳቀሱ እንዳሉ እወቁ። ተጠንቀቁ፣ ንቁ። ራሳችሁን ገንዘባችሁን ጠብቁ። በላባችሁን ጥብጣቤ ለፍታችሁ ያገኛችሁትን ጊዜያችሁን መስዋዕት ያደረጋችሁለትን ነገር እንዲሁ በቀላሉ አትጡ። ሶስተኛ ስትሰጡ በልክ ስጡ። መስጠት ያሰጣል፣ አላህም ይተካል፣ ጀነትን ያስገኛል፣ ደስታን ይሰጣል፣ መከራን ያስወግዳል። ግን በልክ ይሁን። ስትሰጡ ራሳችሁን እስከ መርሳት ድረስ አትስጡ። ለራስህ የምትወደውን ለወንድምህ ውደድ ሲባል ያለህን በሙሉ መስጠት ማለት አይደለም። ስለዚህ ራሳችሁን ከግምት ውስጥ አስገቡ። ሁሌም እንቅስቃሴያችሁ በልክ ይሁን። አራተኛ ለችግር ጊዜ የሚሆናችሁን ገንዘብ አስቀምጡ። ሰውነን መታመም ሊመጣ ይችላል። ስራ መፍታት ሊኖር ይችላል። የተለያዩ ችግሮች ሊኖሩ ይችላሉ። ለዛ ችግር ዕዳም እንዳትገቡና እንዳትቸገሩ ለዚህ ቀን የሚሆን ከደሞዛችሁ ከጉዳዮቻችሁ ሸረፍ እያደረጋችሁ አስቀምጡ። ያላችሁን ገንዘብ በሙሉ ለቤተሰብ እያላችሁ ለሌላም ለጓደኛም ለወንድም ለእህትም እያላችሁ ገንዘባችሁን በሙሉ አትላኩ። ነጭ ቀን እንደ መኖሩ መጠን ጥቁርም ቀን እንዳለ ማስታወስ መቻል አለባችሁ። አምስተኛ ደርስ ላይ ቂራአት ላይ በርቱ። በቻላችሁት አቅም ጊዜያችሁን ለመጠቀም ሞክሩ። በስደት ቆይታችሁ ባላችሁ ሽራፊ ጊዜ ለመጠቀም ሞክሩ። ወደ አገር ቤት ከተመለሳችሁ በኋላ ሁሉ ነገሩ እንደጠበቃችሁት ላይሆን ይችላል። የመቅራቱም ሞራል እንደዛ ላይሆን ይችላልና በርቱ፣ ሸምቱ። ጊዜው ሳይረፍት በጊዜያችሁ ተጠቀሙ። ከምንም በላይ ወላሂ የሚጠቅም እውቀት ነው። እውቀትም ሲባል የአኺራን ስኬት የሚያጎናጽፍን እውቀት፣ ሸሪዓዊ እውቀትን አትናቁ። በዓለማዊ እውቀት ብቻ አትጠመዱ። አላህ ስብሓንሁ ወተዓላ ቀልባችሁን ለእውቀት ክፍት እንዲያደርገው ሁሌም ዱዓ ማድረግ መቻል አለባችሁ። ለጠቅላላውም ነገር ዱዓ ከምላሳችሁ አይለይ። አላህ ስብሓንሁ ወተዓላ ዝቅ ብለው እሱን የሚለምኑትን ይወዳል። ሱብሓነላህ። በቸገረን ጊዜ ሰዎች ጋር ስንሄድ ምናልባት አንዴም ሁለቴም እንደው በዛ ከተባለ ሶስቴም ሊረዱ ይችላሉ።
ነገር ግን ጥያቄው ተከታታይነት ሲኖር ሰው በተለይም ቅርቤ ነው ብላችሁ ያላችሁትን ፊቱን ሲያጨማድድ አቀባበሉም እየቀነሰ ፊት እየነሳ መሄዱ አይቀሬ ነው። ስትደውሉ አያነሳም። ባገኛችሁት መንገድ ላይ መንገዱን ቀይሶ ወደ ሌላ ይሄዳል። ነገር ግን ተቸግራችሁ እጃችሁን ወደ ላይ ከፍ አድርጋችሁ አላህን ስትለምን ያውም ደጋግማችሁ ስትጠይቁ ይበልጥ ደስ እያለው ይሄዳል። ከምንም በላይ ደግሞ ረዛቅ ሰጪው አላህ ሱብሓነሁ ወተዓላ መገንዘብ። እነኛን ሀብታሞች ጋር ሄዳችሁ የፈለጋችሁትን ጠይቃችሁ መጀመሪያ ላይ ሰጥተው ከዛ ሁለተኛም ላይ እያቅማሙ በሶስተኛው ላይ የከለከሉት ሀብታቸው ሪዝቃቸው እነሱ ራሳቸው አግኝተውት ሳይሆን አላህ ሱብሓነሁ ወተዓላ የሰጣቸው መሆኑን መርሳት የለባችሁ። ስለዚህ እጃችሁን ከፍ ከማድረግ ዱዓችሁን አላህን በመለመን እሱን በማውሳት ምላሳችሁን አርጥሙ። ከሞቱ በኋላ አፈር የማይበላቸው ሰዎች ስንት ናቸው? ከስንት ናቸው ይልቅ እነማን ናቸው ማለቱ የተሻለ ነው። በምን መልኩ ነው ከነሱ ጋር ልሆን የምችለው? ምን አይነት ስራ ነው ለዚህ የሚያበቃው ቢሆን የሚሻል? የነቢያትን ሰውነት አፈር እንደማይበላው በትክክለኛ ሐዲስ ተነግሯል። አላህ ተባረከ ወተዓላ ምድር ላይ የነቢያትን ጅስም አካል ሐራም አድርጎባታል፣ አትበላም ተብሏል። ስለዚህ ከሞቱ በኋላ አፈር ማይበላቸው ነቢያት ናቸው። ሩሓቸው ጀነት ላይ ነው። አካላቸው የተቀበሩበት ስፍራ ላይ ነው፣ በክብር ተደብቆ ሲከበር እንደነበረው ሆኖ ይቀጥላል። ከዚህ በተጨማሪ የሸሂዶች የሰውነት አካልም አፈር እንደማይበላው ተነግሯል። የኡሑድ ዘመቻ ላይ የሞቱ ሰሐቦች ከረዥም ጊዜ በኋላ በጎርፍ ምክንያት ቀብሩ ተከፍተው እንደተከበሩ ሰውነታቸው ሲከበሩ እንደነበረው ምንም ሳይቀየር እንደታየ ተነግሯል። ወከዛሊክ ደጋግ የአላህ ባሮች፣ ሷሊሖች፣ ወልዮች፣ ሐፊዘል ቁርአኖች ሰውነታቸውን አፈር እንደማይበላው የተነገረበት ሁኔታ አለ። ይሄ በተጨባጭ ታይቷል። ብዙ